በመቀሌ ከተማ ከሀብታም ቤተሰቦች ተወልዶ ሁሉን ለማሳካት ሲል ግን ወደ አሜሪካና ካናዳ በመሰደድ ከቀለም ቀቢነት እስከ ሴኩሪቲ በቀን በ$25 ተቀጥሮ የሰራ በሶሻል ሚዲያው ከትንሽ ጀምሮ ታላቅ ሶሻል ሚዲያ ኢንፍሉዌንሰር መሆን የቻለ የህይወት ሁሉንም ገጾች ያየ አሁን ላይ ደግሞ ኢትዮጵያ ውስጥ ከሱ በላይ ታዋቂ ሰው የለም የተባለለት ዝነኛ ሰው ነው። የዛሬ ስኬታማ ባለ ታሪካችን ሁላችንም ቲክቶክ ላይ በስግጥ ፍምስ የምናውቀው አዶናይ ወይንም ሎጋው ይሆናል። ስለዚህ ሁላችሁም ሰብስክራይብ እና ላይክ በማድረግ ለሚቀጥሉ ደቂቃዎች ከኔ ጋር ቆዩ። አዶናይ የተወለደው በመቀሌ ከተማ ከሀብታም ቤተሰቦች ነው። በልጅነቱ በሰውነቱ ውፍረቱና ለየት ያለ ልብስና ጫማ በማድረግ የሚታወቅ ልጅ ነበር። በተለያዩ የሰፈር ዱርዬዎችም ይተረብና ገንዘብና ሌሎች ነገሮች እንዳመጣ ይገደድ የነበረ ልጅ ነው። በዚህ ምክንያትም የሀብታም ልጅ መሆኑን የሚጠላ ፈሪ፣ አይናፋር፣ መናገር የማይችል ከሰው በታች እንደሆነ እና ምንም ነገር ማሳካት እንደማይችል እየተሰማው ነበር በልጅነቱ ያደገው። ግን የአዶናይ ህይወት የተለወጠው ከነበረበት ትምህርት ቤት በሚያደርጋቸው ልብሶችና ጫማዎች ምክንያት ከተባረረ በኋላ ነው። የነበረበት ትምህርት ቤት አዶናይ የሚያደርጋቸው ልብሶችና ጫማዎች ሌሎች ተማሪዎችን የሚያስቀና በመሆኑ ምክንያት ከትምህርት ቤት አባረሩት። እናም ኢትዮ ቱርክሽ ወደ ተሰኘ ኢንተርናሽናል ትምህርት ቤት ገብቶ መማር ጀመረ። እዛ እየተማረ ያለን አሜሪካ በናሳ ኮምፒቲሽን ምክንያት የመሄድ እድልን አገኘ። ግን ከውድድሩ ዲስኳሊፋይድ ስለተደረገ አሜሪካ ሄዶ ሎስ አንጀለስን ጎብኝቶ ተመለሰ። ግን ወደ መቀሌ ሲመለስ ከትልቅ አሜሪካ ሄዶ የመኖር ጉጉትና ህልም ጋር ነበር። መቀሌ ላይ ጦርነት ይጀመራል የሚል ወሬ ሲነሳ የአዶናይ እናት አዶናይን አሜሪካ ሄዶ እንዲኖር ትኬት ቆርጣ ወደ አሜሪካ ላከችው። ግን እሱ እዛ ሄዶ በራሱ መኖር ስላልቻለና ትልቅ ጭንቀት ውስጥ ስለገባ ደግሞ ወደ ሀገሩ ተመለሰ። ግን ተስፋ አልቆረጠም ነበር። የራሱን ህይወት በራሱ ለመመስረትም ለሶስተኛ ጊዜ እናቱን ጠይቆ ወደ አሜሪካ ሄደ። አሜሪካ ሲያትል ስቴት ከጓደኛው ጋር መኖር ጀመረ። ግን አሜሪካ በጥሩ አልተቀበለችውም። አሜሪካ ላይ በቀን በ$25 ጀምሮ እስከ 6 ቀኖች በሳምንት ለ12 ሰዓታት በቀን በሳምንት ለአንድ ቀን እያረፈ ስራውን ህይወቱን ለማቆየት ሲል ሲሰራ ነበር። ግን አሜሪካ ላይ ስደተኛ ስለሆነ መቆየት የሚያስችለውን ካርድም ስላላገኘ ወደ ካናዳ በድንበር አቋርጦ ለመሄድ አሰበ። ግን ብዙ ሰዎች እንዳይሄድና አሜሪካ ላይ እንዲቆይ ነገሩት። ግን አዶናይ ከልጅነቱ ጀምሮ የነበረውን ሰዎችን የመስማትና የመፍራት ባህሪውን በማቆም የራሱን መንገድ ለመከተል ፈለገ። እናም ራሱን በመስማትና እንዴት በበርዶር መሻገር እንደሚችል የሚያሳይ የ5 ደቂቃ የዩቲዩብ ቪዲዮ በማየት ወደ ካናዳ ተሻገረ። ካናዳ ላይም ለ2 ተከታታይ ዓመታት በወጣቶች ሼልተር ወይንም መጠለያ ጊዜውን አሳለፈ። ከመጠለያው ከወጣ በኋላም በሴኩሪቲነት ተቀጥሮ መስራት ጀመረ። ከዛ በተጨማሪም ሰውነቱን ለመለወጥ ጂም ቤት ገብቶ ስፖርት መስራት ጀመረ። እናም ያኔ ነበር ቲክቶክን የጀመረው። ቲክቶክን የጀመረው እዚህ ቦታ ላይ ደርሳለሁ ብሎ ሳይሆን ከፈሪነቱን ለመላቀቅና ጂም እየሰራ ያለውን የህይወቱን ክፍል ለማሳየት ነበር። ባልተጠበቀ ሁኔታም ፎሎወሮች መጨመር ጀመሩ። እሱም ራሱን በተለያዩ መንገዶች በማሳደግ ለሰዎች ስለ ኮንፊደንስ፣ ፊትነስ እና ሌሎችን ማስተማር ጀመረ። በአጭር ጊዜም በሰዎች ዘንድ ተወዳጅነትን ማግኘት ቻለ። እናም ከ1000 ወደ 10000 ቀጥሎም 100,000 ፎሎወሮች ማግኘት ቻለ። እሱም ስለ ብዙ ነገሮች ማንበብና መማር ጀመረ። ስለ ቢዝነስ፣ ፐርሰናል ዴቨሎፕመንት እና ፐርሰናል ብራንዲንግ ተማረ። የፊትነስ ኮርስ በማዘጋጀትም መሸጥ ጀመረ። እሱም የዓመት ገቢውን በ4 እና 5 ወር እንዲያገኝ አስቻለው። ግን ባልታወቀ ምክንያት ደግሞ ወደ ጭንቀትና ሱስ ተመለሰ። በገንዘቡ ደስታን ማግኘት ከበደው። እናም በገንዘቡ ብዙ ነገሮች ገዝቶ ደስታን ለማግኘት ሞከረ። ግን ሊሳካለት አልቻለም። እናም ባንክ አካውንቱን ቼክ ሲያደርግ ያገኘው የገንዘብ መጠን $11 ብቻ ነበር። እናም ካሜራውን በማንሳት ጎዳና ልወጣ ነው የሚለውን ቪዲዮ ሰራ። ያ ቪዲዮም ሰዎች ላይ ደርሶ ብዙ ሰዎች ለእርዳታ እጃቸውን እንዲዘረጉለት አስቻሉ። በአንድ የቲክቶክ ላይቭም ብዙ ሰዎች ጊፍት በመስጠት ፍቅራቸውን ገለጹለት። ባላሰበው ምክንያትም ብዙ ገንዘብ ማግኘት ቻለ። ላይቭ ላይ የቆየው ለ15 ደቂቃ ቢሆንም ላይቭ ላይ ግን በብዙ ሰዎች የተጥለቀለቀ ነበር። እናም በምስጋና ላይቭ ላይ መዘመርና እግዚአብሔርን ማመስገን ጀመረ።
ከዛ ላይቭ በኋላ አዶናይ በጣም ታዋቂ መሆን ቻለ። የላይቭ የተቆራረጡ ቪዲዮዎችን ቲክቶክን ሞሉት። ያም ተጨማሪ ብዙ ፎሎወሮችን እንዲያገኝ አስቻለው። ከዛ በኋላም አዶናይ ፕሮሰሱን ሁሉ በመጨረስ ወደ ኢትዮጵያ ተመለሰ። ኢትዮጵያ ላይም የተለያዩ አነጋጋሪ ነገሮችን በማድረግ ትኩረት መሳብና ተጨማሪ ፎሎወሮችን መሰብሰብ ቻለ። አሁን ላይ አዶናይ ስለ ቲክቶክ እና ፐርሰናል ዲቨሎፕመንት እያስተማረ ሲሆን ቲክቶክ ላይም 3.5 ሚሊዮን ፎሎወሮች በመያዝ ከኢትዮጵያ ቲክቶከሮች ውስጥ መሪ ለመሆን ችሏል። የተለያዩ ትላልቅ ካምፓኒዎችም ለብራንድ አምባሳደርነት የሚፈልጉት ሰው ለመሆን ችሏል። የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮው ከተመቻችሁና አንድ ነገር ከተማራችሁበት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ስለ አዶናይ ያላችሁ ሀሳብና አስተያየቱን ኮመንት ላይ አሳውቁኝ። በቀጣይ በሌላ አስገራሚና አስደናቂ የስኬት ታሪክ እስከምንገናኝ ባይ